ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቅድመ ማበዝ ዜናዎችን በተቋሚዎች የሚረጨውን መርስ ለማርከስ ለዩኒቨርሲቲ መምህራንና ለዜጎች የሚሰጠው ስልጠና አስፈላጊ ነው አሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጋምቤላ ክልል ውስጥ አሁንም ግጭት ተባብሶ ቀጥሏል በስደት ዓለም ህይወቱ ያለፈው ጋዜጠኛ አስክሬን ወደ ኢትዮጵያ ሊላክ ነው በሱዳን አንድ ኢትዮጵያዊ እንጨት ላይ ተንጠልጥሎ ህይወቱ አለፈ በአፋር ክልል 80 ሰዎች ህይወታቸው አለፈ የኢትዮጵያ መንግስት ግን አንድም ሰው ህይወቱ አላለፈም ሐሰት ነው ሲል እያስተባበለም ይገኛል ከዜናዎቹ ጋር እየባይሳነኝ ዜናው ሲተነተን እነሆ 99% በላይ የኢህአዴግ አባላት በሞላበት ፓርላማ ውስጥ ብቸኛ የሆኑት የአንድነት ፓርቲ ተመራጭ አቶ ግርማ ሰይፉ በቅርቡ መንግስት ለዩኒቨርሲቲ መምህራንና ለተማሪዎች ለሰራተኞች በፖለቲካ ስልጠና አስመልክተው ላቀረቡት ጥያቄ መልስ የሰጡት የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ውይይቱ ማድረግ ያስፈልገው ትንክተኛ ጸረ ሰላም ጠባቦች የሚረጩት መርዝን ትክክል አለመሆኑን ለማሳየት ነው ብለዋል በኢትዮጵያ ውስጥ የመንግስት ባለስልጣናቶች ተቋሚዎችንና እንዲሁም የኢህአዴግን በመጥላት ዜጎችን እያጋጩ ብሔረሰቦችን እንዲጥላሉ የሚያደርጉትን በቁጥጥር ስር አውለናል አሁንም እናውላለን ብለዋል በመጀንገርና እንዲሁም በብሔረሰቦች መካከል የተፈጠረውን ግጭት አስመልክተው የኢህአዴግ ባለስልጣናቶችን በቁጥጥር ስር አውለናል ሲሉ ገልጸዋል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጋምቤላ ክልል ያለው ውጥረት አሁንም እንደተባባሰ እንደቀጠለ ነው የአካባቢ ምንጮች ኦቦቦ የሚባለው አካባቢ የተጀመረው ግጭት ተከትሎ ወታደሮች የሚወስዱትን እርምጃ በመቃወም መንግስት ያስታጠቃቸው ከ15 በላይ ታጣቂዎች ስርዓቱን አናገለግለን በማለት መጥፋታቸው ከመከላከያ ሰራዊት አባላት ታጣቂዎች ለማሰስ የተጀመረ መሆኑ ታውቋል የመንግስት ታጣቂዎች የነበሩ የጋምቤላ ተወላጆች ከመጥፋታቸው በፊት በመከላከያ ሰራዊት ውስጥ አባላት ላይ በወሰዱት እርምጃ ከሁለት በላይ ያላነሱ የመከላከያ አባላት መግደላቸውና የተወሰኑትን ማቁሰላቸው ምንጮቻችን ይገልጻሉ በመጀንገር አካባቢ የተወሰነው ግጭት ለመቆጣጠር መንግስት አሁንም በመከላከያ ኃይሉ በስፋት እያሰማራ ይገኛል በጀንገር ተወላጅ ላይ ጠንካራ እርምጃ እየወሰደ መሆኑ የመከላከያ ሰራዊት ዋቢ ያደረገ ምንጮቻችን ይገልጻሉ የወረዳ አመራሮችም ተሰብስበው ታስረዋል በሌላ በኩል ከ40 በላይ ያላነሱ የፌደራል ፖሊሶችና ከ10 በላይ የመከላከያ የወረዳ ታጣቂዎች የተገደሉት ግጭት በተመለከተ መረጃ ያካፈሉን የአካባቢ ነዋሪዎች እንደሚሉት ከ30 በላይ የሚሆኑት የፌደራል ፖሊስ የተገደሉት በኦራል መኪና ላይ እንዳሉ ማንነታቸው ያልታወቀ ታጣቂዎች በፈጸሙት ጥቃት ነው ጥቃቱ ተከትሎ ታጣቂዎች በመሳሪያቸው እያነጣጠሩ አካባቢ ሰዎችን ሲገሉ ነበር በጋምቤላ ያለው ውጥረት አሁንም ተባብሶ ቀጥሏል በአፋር ክልል በአዋሽ ወንዝ ሙላት ከ87 በላይ ሰዎች ሲሞቱ ከ500 በላይ ሰዎች ደብዛቸው መጥፋቱን ነዋሪዎቹ ለዓለም ቀይ መስቀል ድርጅት አመለከቱ ለድርጅቱ ቅርበት ያላቸው እንደገለጹት ኢትዮጵያ መንግስት ምንም አይነት ጉዳት አልደረሰባቸውም በማለት ያቀረበ ያለው ሪፖርት እጅግ እንዳሳዘናቸው አጥብቀው ተቃውሞታል 87 ሰዎች በእጃችን ቀብረናል ያሉት ነዋሪዎቹ ዜናው እየተነገረ ጉዳቱ ከደረሰ ከሳምንት በኋላ ሲሆን እርዳታ የመጣው ብዙ ነገር ከወደመ ከ6 ቀን በኋላ መሆኑ ችግሩ የከፋ አድርጎታል ብለዋል በድርጊቱ እጅግ ማዘናቸውን የገለጹት ነዋሪዎች ተቆርቋሪ መንግስት የለም በማለት ወቀሳ አቅርበዋል ችግሩ ሁሉ አስከፊ ሁኔታ መበቀጠሉ አሁንም ችግር ላይ እንዳሉ ነዋሪዎቹም እየገለጹ ይገኛሉ ኦክቶበር 14 2014 ዓ.ም በካርቱም ሱዳን አንድ ኢትዮጵያዊ በዛፍ ላይ ተንጠልጥሎ መሞቱ ታወቀ ይህ ሟች ከወልቃይት አካባቢ የመጣ ከመሆኑ በስተቀር ስሙ ማን እንደሆነ ራሱን ይግደል ወይም ሌላ ሰው ይግደለው አልታወቀም የወያኔ ተባባሪ የሆኑ የካርቱም ነዋሪዎች በኢትዮጵያውያን ላይ አስከፊ በደል እየፈጸሙ እንደሚገኝም ታውቋል በተያያዘ ዜና በቤይሩት በርካታ እንስት ኢትዮጵያውያን በሀገሩ ዜጎች በመደፈርና ህሊናቸውን ጥለው በየመንገዱ በመሱ ሲዞሩ የኢትዮጵያ ኤምባሲ
ዲሞክራሲ በማፈስ ወደ በግቢ ውስጥ በሚገኘው ኮንቴነር ውስጥ በርዘቅቶባቸው እንደሚያሰቃያቸው ከቦታው የደረሰን መረጃ ይገልጻል። እንስት እህቶቻችን አእምሮአቸውን ስተው በኢትዮጵያ ኤምባሲ ግቢ ውስጥ በሚገኘው ኮንቴነር ተዘግቶባቸው እንዳለና ምግብ የሚበሉት በቀን አንዴ እንደሆነም ከቤሩት ያገኘነው መረጃ ያስረዳል። በወገኖቹ ላይ የሚፈጸመው ቀጣጣ በደል እንቅልፍ ያጣው ጋዜጠኛ ያምባገነኑ ወያኔን ገበና ለዓለም በብር ጠብታው ሲያደርስ ሲያስነበብ ነበር። የተንኮል ኮሮጆ የሆነው ወያኔ በርካታ ጋዜጠኞችን በሐሰት መስክረው በሐሰት ከሶ ቁጥሩ በርከት ያለ ጋዜጠኛ እንዲሰደድ ገሚሱን ደግሞ እንዲታሰር አድርጓል። በቅርቡ ሀገሩን ጥሎ ወደ ኬንያ የተሰደደው ኢትዮጵያዊ ጋዜጠኛ ሚሊዮን ባልደረቦች እንደሚሉት ሚሊዮን ያረፈው ለሁለት ሳምንት ያህል ከታመመ በኋላ መሆኑን ይገልጻሉ። ጋዜጠኛው የተሰደደው ወደ ኬንያ በአምባገነኑ ወያኔ መንግስት በጋዜጠኞች ላይ የሐሰት ክስ ዘመቻ እስርና እንግልት በመሸሽ ነበር። ተወልዶ ያደገው ጋዜጠኛ ሚሊዮን ይርጋ ጨፌ አካባቢ ነበር። ስራውንም የጀመረው ኢትዮጵያ ጋዜጣና ቁም ነገር መጽሔት ላይ ተሰርቷል። ጋዜጠኛ ሚሊዮን ሽሩቤ ላለፉት 3 ዓመታት ማራኪ የተሰኘው የግል ጋዜጣ በዋና ስራ አስኪያጅነት ላይ ሲሰራም ነበር። ሚሊዮን ጳጉሜ 5 2006 ዓ.ም ወደ ኬንያ ከሌሎች 4 ባልደረቦች ጋር ተሰዷል። ስለውነት የቆመ ጋዜጠኛ ለወያኔ የእግር እሳት ጥርስ ውስጥ የገባ አጥንት ሆኖበት ፕሬሱም የወያኔ ገበና ለዓለም ሲያጋልጡ ነበር። ወያኔ በሐሰት ክስ በሐሰት መስክሮ የሐሰት ዳኞች አስቀምጦ በርካታ ጋዜጠኞችን ወንጅሎ ገሚሱን ወይን ቤት ወርውሮ ሌሎችም እንዲሰደዱ ሆኗል። ጋዜጠኛ ሚሊዮን በኬንያ ህይወቱ አልፏል። ለወገን ለዘመዱ እንዲሁም ለሙያ ባልደረቦቹ ሁሉም መጽናናትን እንመኛለን። በጋዜጠኛ ሚሊዮን ሽሩቤ ሞት ነበልባል ሬዶን ጥልቅ ሐዘን እንደተሰማን እንገልጻለን። እግዚአብሔር ነፍስህን በገነት ያድርገው። ሞት እንኳን ጨክኖ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር።
ጫልቱም እንደ ሄለን ማንትሆን የጀሚላ እናትስ ማናቸው? ጋዜጠኛ ተስፋዬ የሻቢያን አጀንዳ ሸክፎም ለዘመናት በፍቅር ሲኖሩ የነበሩትን የአማራና የኦሮሞ ተወላጆችን ሊያባላ ተነስተዋል ብለዋል። ቀጠሉ። ተስፋዬም የኦሮሞ ሳያንሰው ስለ ኦሮሞ ምንም ሳያውቅ ኦሮሞ ሳይሆን ስለ ኦሮሞ ማወቅ ይፈልጋል አሉ። የሚገርመን እነዚህ ኦሮሞዎች የ23 ዓመት ልጅ ራሱን እንኳን በደንብ ሳያውቅ ስለ ኦሮሞ ህዝብ አውቃለሁ ብሎም የሚጽፍላቸውን ተቀብለው ፕሮፓጋንዳ እየሰሩ ይገኛሉ። ኦሮሞዎች አብደዋል አሉ። ቀጠሉ። ታሪክ ሳይገባው ታሪክን አውቃለሁ በማለት ህዝብን ለማባላት የተነሳው ተስፋዬ በህግን ጠይቀዋለን ሲሉም ተነስተው ሲያወሩ ነበር። ሰላምታውን አረሳው። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል። ዛሬም እንግዳዬ ጋዜጠኛ ተስፋዬ ገብረአብ ይሆናል። እስኪ ዜማውን ላስቀጥልና ከዛን እንግዳዬን ይቀርባለሁ። መልካም ቆይታ። የተከበራችሁ አድማጮቻችን ዜማውን ወደ በኋላ እመለስበታለሁ። ስለ ዜማው ድምጻዩን ከልብ አመሰግናለሁ። ጋዜጠኛ ተስፋዬ ገብረአብ ፈቃደኛ ሆነ ከሰይፈ ነበልባል ሬዲዮን ጋራ ቃለ መጠይቅ ለማድረግ ስለቀረብ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እኔም አመሰግናለሁኝ። ሰይፈ ነበልባል ሬዲዮ የመጀመሪያ ጊዜ አይደለም ይሄን እድል ሲሰጠኝ ለሚሰጠኝ እድል በጣም አመሰግናለሁ። መልካም ተስፋዬ እንደምን አለ? ሁሉ ጥሩ ነው። መልካም እንግዲህ እስኪ ወደ ውይይታችን ገባለው። ተስፋዬ እንግዲህ እንደሚታወቀው ብዙ 7 መጽሐፎች እንደጻፍክ አውቃለሁ። እስኪ ትጠቅስልኛለህ መጽሐፎቹና ማን እንደሆኑ? መጀመሪያ ያሳተምኩት መጽሐፍ ያልተመለሰው ባቡር ይባላል። በመቀጠል አነጋጋሪ ሆነው የቡርቃ ዝምታን ጻፍኩኝ። በዛም የቢሾፍቱ ቆይቶች የሚል መጽሐፍ ታትሟል።
3 ማስታወሻዎች አሳትም ያለው ተከታታይ እና የጀሚላ እናት ሚል ደግሞ በቅርቡ አሳትም ያለው በመካከሉ ደግሞ ተራሮችን ያንቀጠቀጠ ትውልድ የተባለ 3 ቅጾች ላይ በዋናነት በእኔ አዘጋጅነት ሌሎች ደራሲያንም ተሳትፈው የታተማለ በፍታ በተባሉ ደግሞ 5 ተከታታይ መጽሐፍት በኔው አርታኢነት ሌሎች ጋዜጠኞችና ደራሲዎችም ጽሁፋቸውን በማስተባበር ያሳተሙባቸው አሉ። በጥቅሉ ሊጠቀሱ የሚችሉት ስራዎች እነዚህ ናቸው። መልካም እንግዲህ አነጋጋሪ የነበረው ጫልቱ እንደ ሄለን የሚለው ርዕስ የጻፍከው ትረካ አነጋጋሪ ሆኗል። እንዴት ልትጽፈው ቻልክ? ለምንስ አነጋጋሪ ሆነ ተስፋዬ? አነጋጋሪ ሆነው የጫልቱ እንደ ሄለን ብቻ አይደለም፣ የቡርቃ ዝምታም አነጋጋሪ ነው። ምንድነው ጉዳዩ? የኦሮሞ ስም ከተነሳ ኦሮሚያ የሚል ቃል ከተጠቀሰ በእንግሊዝኛ አነጋጋሪ ነው የሚሆነው። ማለት የኦሮሞ ስም መነሳት በዚህ ባለንበት ዘመን የኦሮሞ ስም ማንሳት አነጋጋሪ ከመሆን አታመልጥም። የኦሮሞን ጉዳይ አንስተህ ከጻፍክ እንጂ የሚያነጋግር ጉዳይ አልነበረውም። የጫልቱ የህይወት ታሪክ የሚሊዮናት የኦሮሞ ወጣቶች ታሪክ ነው። ጫልቱ ባለፈችበት መንገድ ላይ ረመጥ እሳት ነው ምለው እኔ ጫልቱ የተራመደችበት መንገድ ጫልቱ በተራመደችበት ረመጥ እሳት ላይ በባዶ እግሩ ያልተጓዘ ከገጠር ወደ ከተማ የመጣ ኦሮሞ አለ ማለት አይቻልም። ከገጠር የመጣ ብቻ አይደለም፣ በከተማ ውስጥም የሚኖሩ ሰዎች በስማቸው መካከል የኦሮሞ ስም ከተደባለቀ የሚደርስባቸው ስነ ልቦና ጉዳት ጸያፍ ስድቦች እያንዳንዳችን የምናውቀው እንካደው ካላልን በስተቀር ከአንደኛ ደረጃ ትምህርት ቤት ጀምሮ በሁለተኛ ደረጃ ትምህርት ቤት በዩኒቨርሲቲዎች በማህበራዊ ህይወት በሚኖሩበት አካባቢ በማንኛውም ቦታ የሚደርስባቸው ስነ ልቦና ጉዳት ሁላችንም እናውቀዋለን። ይሄ በግልጽ አውጥቼ ተናገርኩት። ለይህን የጫልቱ ለሄለን የሚለውን ታሪክ የሚያነባ አንድ ኦሮሞ ምንም አዲስ ነገር አያገኝም። ከዛ የከፋ ገጠመኙን ቀኑን ሙሉ ሊያወራ ይችላል። የሚያሳዝነው ነገር ዛሬም እየተፈጸመ ያለው ይሄ ነገር ትላንትና ከትላንት ወዲያ ተመሳሳይ ነገር እየተፈጸመ ሊሆን እንደሚችልም አውቃለሁ። ምሰማውም ነገር አለ። ዋናው ጉዳይ ግን አነጋጋሪ የሆነበት ጉዳይ ይሄ ነገር መቆም አለበት። ይሄ አጀንዳ መገታት አለበት በሚል መልኩ የጫልቱ ታሪክ በመውጣቱ ያስደነገጣቸው ሰዎች ባደረጉት ለማፈን ያደረጉት ሙከራ የበለጠ አነጋጋሪ እንዲሆን አድርጎታል ነው የምለው። ግን ተስፋዬ ይሄ አሁን እንዳልከው መጽሐፉን የሚያነበው ኦሮሞ ለሱ አዲስ አይሆንም። ለምሳሌ ወደኔ ብትመለከት የኔ ቤተሰብ ስማቸው በጠቅላላ የኦሮሞ ነው። የኃይለ ሥላሴ ትምህርት ቤት መግባት አትችሉም፣ ይሄ ጋላ ስም ይዛችሁ ተብለው ስማቸው እንዲቀየር ተደርጓል። ግን አሁን ልጠይቅህ የምፈልገው ለምንድነው በአሁን ሰዓት አንተስ ይሄን መጽሐፍ ለመጽሐፍ ያነሳሳህ ምንድነው? ለምን ከዚህ በፊት ልትጽፈው አልቻልክም? የዛሬ 7 ዓመት 6 ዓመት ለምን ዘግይተህ ዛሬ በዚህ ሰዓት ልትጽፈው ቻልክ? ምክንያቱም በአሁን ሰዓት ወያኔ ለመውደቅ ያለበት ሰዓት የአንድነት ኃይሎች ተባብረው እየታገሉ ባለበት ሰዓት እንደው አንድነትን ለማጥፋት ሆን ብለህ ያደረከው ነገር አይሆንም ይሄ ነገር ተስፋዬ? በጣም አሳሳቢው ነገር ያለው ወያኔ ከወደቀ ምን አይነት ስርዓት ኢትዮጵያ ውስጥ ይመሰረታል የሚለው። የአማራና የኦሮሞ ህዝቦች ትልቅ ህዝቦች ናቸው። ወያኔ ከወደቀ በኋላ ሁለቱ ህዝቦች በሰላም የሚኖሩ ከሆነ መከባበር በተለይ ከአንደኛው ወገን የኦሮሞን ህዝብ እንደ ህዝብ እውቅና ለመስጠት ከወዲሁ መዘጋጀት መቻል አለበት። የወያኔ መውደቅ ብቻ ለአካባቢያችን ለኢትዮጵያ መፍትሄ ነው፣ ለኢትዮጵያ አንድነት ያመጣል ማለት አይደለም። ሲቪል ዋር ሊያስነሳ የሚችልም ሊሆን ይችላል። ወያኔ መውደቁ ብቻ መፍትሄ አይደለም። ከወያኔ መውደቅ በኋላ ምን አይነት ስርዓት ነው እዛ አካባቢ የሚመሰረተው?
ህዝብ የሚታገለው ያለው የፌደራል ስርዓቱ በተሟላ ደረጃ ኦሮሞ ህዝብ በራሱ ማስተዳደር አልቻለም መሟላት አለበት ብሎ ነው የሚታገለው ያለው ኦሮሚያ የተባለችው ክልል እንደ ክልል መቆሟ የኦሮሞ ህዝብ በቋንቋው መጠቀሙን በጣም ጥሩ ነው ግን ይሄ ጎዶሎ ነው ብሎ ነው የሚታገለው ራሳቸው የአንድነት ኃይል ነን የሚሉት ደግሞ ኦሮሚያ የምትባል ክልል አታስፈልግም ኦሮሚያ ለሶስት መስነጣጠቅ አለባት በቁቤ መጠቀም የለበትም የኦሮሞ ህዝብ በኦሮምኛ መዳኘት በኦሮምኛ መማር የለበትም ነው የሚሉት እንዴት ነው ወያኔ ቆጠቀ በኋላ ሁለቱ አንድ ሆነው አንድ ሀገር ሊገነቡ የሚችሉት ሊሆን አይችልም ስለዚህ መፍሳፍ ካለበት በዚህ ጊዜ ነው ወያኔ ሊወድቅ ደርሷል መቃብሩ አፋፍ ላይ ነው መቃብሩ አፋፍ ላይ መቆሙ ብቻ ነው ግን መፍትሄ አይደለም መቀራረብ ያስፈልጋል ከመቀራረብ አንዱ የኦሮሞን ህዝብ ማክበር ነው ንቀቱ መሰበር አለበት የኦሮሞ ህዝብ ኢትዮጵያን እንደ አገር ሊመራ ይችላል ልክ እንደሌላው እኩል ኃላፊነት አለበት መሸከም ይችላል ብለው እስካላመኑ ድረስ ኢትዮጵያ ላይ አንድነት ሊመጣ አይችልም ነው ማለት እንግዲህ ትረካው ወደ ፊልም ሊለወጥ ስለመሆኑ ይሰማል እንደው ምን ያህል እንደው እውነት ነው ይሄ ጫልቱ እንዴለን የሚለው ትረካ በከፍተኛ ሁኔታ በተለይ ኦሮሞዎችን ትኩረት የሳበ ነው በዚህ ምክንያት ስሙን በዚህ በሚዲያ ላይ ለጊዜው መጥቀስ አልፈልግም ግን አንድ ወጣት ጽሁፉን ወደ ፊልም ስክሪፕት ለውጦ ጨርሶታል ጫልቱን ሆና ለመስራት ደግሞ አንዲት አውስትራሊያ የምትኖር ኦሮሞ ቢፍቱ ትባላለች ፈቃደኛ ሆና ዝግጅት በማድረግ ላይ ትገኛለች ጉዳዩን ለኔም አቅርበውልኝ ተስማምቻለሁ አንዳንድ በጉዳዩ ላይ ፍላጎት ያሳደሩ ሰዎችም ለመርዳት ጥያቄዎች እያቀረቡ ነው ጫልቱ በቱሉ ድምቱ ኮረብቶች በወልመራ በድሬ በጭቋላ ተራሮች በፈረስ ትጋልብ የሚጀምረው ፊልም እውን ይሆናል ብዬ ተስፋ አደርጋለሁ ጫልቱ የኦሮሞ ህዝብ ሁሉ ምሳሌ ሆና የጭቆናው ማሳያ ሆና ለመጪው ትውልድ ስሟ ሐውልት ሆኖ እንደሚቆይ ነው ተስፋ ያለኝ ይሄ ጫልቱ እንደ ሄለን መጽሐፍ ከዚህ በፊት እንዳይታተም በነጻነት አሳታሚ አማካኝነት ተከልክሎ እንደነበረ አውቃለሁኝ አሁን ደግሞ ጫልቱ አሳታሚ ድርጅት ተብሎ ታትሞ ወጥቷል እውነት እንደው ጫልቱ ማተሚያ ቤት ተከፍቶላታል ማለት ነው በስሟ ነጻነት አሳታሚ መከልከል ሳይሆን ጽሁፉን ቆርጬ እንዳወጣው ነው የጠየቀኝ የመከልከል አቅሙም ችሎታውም የለውም በዛ አልተስማማንም ግን እኔ ልስማማ አልቻልኩም የጫልቱን ታሪክ ቆርጬ ለመጣል ታሪኩ መጽሐፉ ግን በህትመት ሂደት ላይ ነበረ ማስታወቂያዎች ነግረናል ህዝቡን አንባቢዎችን እንዲጠብቁ ነገር ያለው ሁሉ ነገር ካለቀ በኋላ ነው ይሄንን እንቆርጥ የተጠየቁት በዛ ምክንያት ነው ወደ ግጭት ውስጥ የገባ ነው ያ በመቀጠል ግን መጽሐፉ በነጻ ተለቋል ቀጥሎ በመጽሐፍ መልክ ታትሞ አሁን በመሸጥ ላይ ይገኛል አፋኞቹ እንዳሰቡት ማፈን አልቻሉም ጫልቱ በጫልቱ ስም አሳታሚ ድርጅት ተቋቁሟል እና በአሳታሚ ድርጅቱን በሰፊው እስካሁን 2 መጽሐፍ ብቻ ነው ያሳተመው አሳታሚ ድርጅቱ እነሱም የስደተኛው ማስታወሻና የጀሚላ እናት የተባሉትን የኔን መጽሐፍ ነው ያሳተመው ወደፊት እነኚህ እንደ እርሾ ናቸው ወደፊት በርካታ መጽሐፍትን እየተቀበለ ያሳትማል ዌብሳይቱን ያደራጃል የስርጭት መዋቅሩን ይዘረጋል በስራው በሂደት ላይ ያለው ነው ማለት ይቻላል መልካም በጣም የሚያሳዝነው ጽሁፉን ቆርጠህ አውጣ መባለ ያሳዝናል ነፃ ያልወጣ ነፃ ወጪዎች ሳንሱር ለማድረግ ሲሞክሩ በጣም ያሳፍራል ወደ አሜሪካን ለምን መጣህ ተስፋዬ ወደ አሜሪካ የመጣሁት ኦሳ ወይም ኦሮሞ ስታዲስ አሶሲዬሽን የተባለው ከተቋቋመ 28 ዓመት የሆነው ድርጅት ኮንፈረንስ ያካሄድ ነበረ በዛ ኮንፈረንስ ላይ ስለ
እንድናገር ስለጋበዙኝ ወደዚህ ወደ አሜሪካ መጥቻለሁ። አሜሪካ ከመጣሁ ላይ ቀር ደግሞ በእግረ መንገድ ጽፌ ያዘጋጀሁትን የጀሚላ እናት የተባለው መጽሐፍ ለማሳተም ስል የተወሰነ ጊዜ ለመዘግየት ተገድቻለሁ። የአሜሪካ ቆይታ እንዴት ነበረ? የአሜሪካ ቆይታ በጣም ጥሩ ነበር። በየቀኑ ማለት ይቻላል የተለያዩ ሰዎችን በማግኘት መጎብኘት ያለባቸውን ቦታዎች በመጎብኘት ነው ያሳለፍኩት። ብዙ ትምህርት አግኝቻለሁ። በተለይ ወጣቱ ኦሮሞ የኦሮሞን ህዝብ ጥያቄ ትግል የተነሱትን አንጋፋ አባቶች መተካት የሚችል ኃይል ሆኖ መውጣቱን መገንዘብ ችያለሁ። ከሰዎች ጋር በመገናኘቴ ብዙ ጠቃሚ ነገሮችን አግኝቻለሁ። ወደፊት ለምሰራው ስራ አጋዥ ነበር ማለት ይቻላል። መልካም ተስፋዬ፣ እንግዲህ የኢሬቻ ባህል ላይ ተካፍለሃል፣ እንዲሁም በሞጋሳ ባህል ኦሮሞ መሆን ተሰምቷል። እንደው ምን ማለት ይሆን ይሄ ነገር? እንግዲህ ከደመኛ ጠላቶቼ በብዛት የሚሰነዘርብኝ እርግማን አንተ ምን አገባህ ስለ ኢትዮጵያ፣ አንተ ኤርትራዊ ነህ፣ ስለኛ ጉዳይ አይመለከትህም፣ እጅህን ሰብስብ እያሉ ሲጮሁ ነው የሚሉት። ለነሱ መልስ ለመስጠት ያደረኩት እንጂ ከዚያ ቀደም ኦሮሞ አልነበርኩም ማለት አይደለም። እኔ ቢሾፍቱ የተወለድኩ ሰው እንደሆነ ኦሮሞ ነኝ። ኦሮሞ ሰፊ ባህል ያለው ህዝብ ነው። የተከበረ እምነት ያለው ህዝብ ነው። የተከበረም ህዝብ ነው። ጥሩ ትዝታዎች አሉኝ ከኦሮሞ ህዝብ ባህል ጋር። በዚህ መሰረት ያንን ባህል ተጠቅሜ በባህላዊው ህጋዊው መንገድ ኦሮሞ መሆኔን አውጃለሁ። እንዳልኩት ለአንዳንድ ወገኖች ምላሽ ለመስጠት በሚል እንጂ ከዛች ዕለት በፊት ኦሮሞ አልነበርኩም፣ ከዛች ዕለት በኋላ ግን ኦሮሞ ሆኛለሁ ለማለት አይደለም። ቀደምትም ኦሮሞ ነኝ ነው እያልክ ያለኸው? በትክክል። መልካም፣ እንግዲህ የጀሚላ እናት የሚል መጽሐፍ በቅርቡ እንዳሳተምክ አውቃለሁ። እስኪ ስለ ይዘቱ ንገረን። የጀሚላ እናት 35 ታሪኮችን ወጎችን የያዘ መጽሐፍ ነው። እነኚህ 35 ታሪኮች እውነተኛ ታሪኮች፣ በእውነተኛ ታሪክ ላይ የተመሰረቱ ትረካዎች፣ መጣጥፎች፣ ማስታወሻዎች፣ ልቦለድ ድርሰቶች እና ናቸው። እነዚህ ናቸው። አጫጭር ታሪኮች ናቸው። በርካታ ጠቃሚ ጉዳዮችን አይነቄ አይደፈረ የተባሉ በርካታ ነገሮችን ይዟል። የጀሚላ እናት ጀሚላ ማናት፣ የጀሚላ እናትስ ማናት የሚል ጥያቄ ይኖራል። ጋዜጠኛ በነበርኩበት ጊዜ በደርግ ውድቀት ማግስት ቤተ መንግስት አካባቢ የመግባት እድሎች ስለነበሩኝ በቁም ጽፈት ከተያዙ የቤተ መንግስት ሰነዶች መካከል አግኝቼ እጄ ላይ ካቆየኋቸው ሰነዶች መካከል አንዱ የሚተርከው ነው የጀሚላ እናት በሚል ያወጣሁት። ትዕግስት ገሜ በመጽሐፉ ላይ ሪቪው ጽፋለች። ገና መውጣቱ ነው። 4 ቀን 5 ቀን ነው መጽሐፉ ከወጣ። በመነበብ ላይ ነው። ሰዎች አንብበው አስተያየታቸውን የሚጽፋሉ ብዬ እጠብቃለሁ። ይዘቱን እንግዲህ አንባቢያን ካነበቡ በኋላ እኔ ከአንባቢያን ብሰማ ይሻላል ስለ ይዘቱ። መልካም፣ እንግዲህ የዋሽንግተን ዲሲ የመጽሐፉ ምረቃ ምን ይመስል ነበረ? ምን ያህል እንደው የኦሮሞ ህዝብንስ አግኝተሃል? በጣም ሰፊ ሰው ነው የተካፈለው። ምረቃ ስነ ስርዓቱ የተካሄደው በኦሮሞ ሴንተር አዳራሽ ነበረ። አዳራሹ ሞልቶ ነበረ። ሰዎች መግባት ሳይችሉ የተመለሱም እንደነበሩ ተነግሮኛል። አባ ጫላለታ፣ ኦቦ ሉቤ እና የመሳሰሉ ሌሎች ትዕግስት ገሜ እንዲሁም ሌሎች በምረቃው ስነ ስርዓት ላይ ንግግር
በአጠቃላይ ጥሩ ነበር ማለት ይቻላል። መልካም እንግዲህ ስለ ተዋወቃቸው ኦሮሞዎች ምን አስተያየት አለ? በአሜሪካን ያገኛቸው ኦሮሞዎች ስለነሱ ትንሽ ንገረኝ። ያው ጥያቄው አንድ ጥያቄ ነው። የኦሮሞ ህዝብ ጥያቄዎች አልተሟሉም። የኦሮሞ ህዝብ ጥያቄዎች መሟላት አለባቸው። የነፍጠኛው ስርዓት ተወግዷል። ዳግም ነፍጠኞች ስልጣኑን ይዘውታል። የነፍጠኛው ስርዓት ቢወገድም ርዝራዥ አመለካከቶች ግን በቦታቸው አሉ። ንቀቱ ገና አልተሰበረም። ዛሬም ድረስ ንቀታቸው ያንጸባርቃሉ። አንዱ እንደውም ጥሩ አድርጎ የገለጸው በመጽሐፍ ቅዱስ ላይ ሳምሶን የሚባል አንድ ባለታሪክ ነበረ እና ጸጉሩ ምክንያት ኃይል ነበረው። በአህያ መንጋጋ 1000 ሰዎች ይፈጅ ነበረ። በኋላ ጸጉሩ ከተላጨ በኋላ ልክ እንደ በፊቱ በአህያ መንጋጋ 1000 ሰው የሚፈጅ መስሎት ሲሞክር ኃይል አልነበረውም ከመፍጨርጨር በቀር። የነፍጠኛው ስርዓት በዛ መልኩ ነው የሚገልጹት። ወይም ብሎኑ ሞተሩ እንደወላለቀ እንዳረጀ መኪና ነው የሚቆጥሩት። ይናገራሉ፣ ይጮሃሉ፣ ይለፈልፋሉ፣ አቅም ግን የላቸውም፣ የትም አይደርሱም። ይሄንን ይረዱታል። ዳግም ነፍጠኞች ስልጣን ላይ ያሉ ዳግም ነፍጠኞች የምንላቸው ወያኔዎችን ነው። የነፍጠኛውን ስርዓት አይነት ንቀት ጠባይ ባይኖርባቸውም ለአንድ ቡድን ጥቅም ሲሉ የመላ ኢትዮጵያን ሀብት በመመዝበር የህዝቦችን እርስ በርስ በማጋጨት ረጅም ጊዜ ስልጣን ላይ እንቆያለን ብሎ የሚያስብ አጥፊ ቡድን ነው። የኦሮሞ ህዝብ ከፊቱ የተደቀነው ትግል ከሁለቱም ኃይሎች ጋር ቢሆንም በዋናነት ግን ስልጣን ላይ ያለውን ዳግማዊ ነፍጠኞች ቡድን የማስወገድ ስራ እንደሚጠብቅባቸው ኦሮሞዎች የሚረዱ ይመስለኛል። መልካም ተስፋዬ፣ ኦሮሞና አማራን ለማጋጨት ከሻቢያ የተሰጠውን የቤት ስራ ሸክፎ እየሰራ ይገኛል ይሉሃል። በዚህ ነው የሚከሱ። ተስፋዬ፣ እውነት እንደው ከሻቢያ መረጃ ወይም እንደው የተሰጠን የቤት ስራ ተሸክመ መተህ ሁለቱም ብሔረሰቦች ለማጋጨት ተነስተ ይሆን እንዴ? የሚገርም ነው። አንድ ተራ ደራሲ ይህን ትልቅ ህዝብ ሁለት ትልቅ ህዝብ የማጋጨት ችሎታ ሊኖረው ይችላል ብለው የሚያስቡ ካሉ ከመነሻው በሁለቱ ህዝቦች መካከል አንድነት አልነበረም ማለት ነው። የኔ ብዕር የኦሮሞና የአማራን ህዝብ የማጋጨትም ሆነ የማፋቀር አቅም ሊኖረው አይችልም። ይሄንን የሚሉት እንዳልኩት ነፍጠኞችና ዳግም ነፍጠኞች ናቸው። ዳግም ነፍጠኞች ምንጊዜም ሻቢያ ቅዠት ነው የሚሆንባቸው። የሻቢያን ስም ካላነሱ አንድ ጉርሻ መጉረስም አይችሉም። አንድ እርምጃ መራመድ አይችሉም። ለተከሰተው ነገር ሁሉ ማንኛውንም ነገር ሻቢያ ላይ የመለጠፍ ልማድ ነው ያላቸው። ሌሎችም የኔን ብዕር ተነባቢ አንባቢ ለማሳጣት ቀላሏ መንገድ የሻቢያን ስም መጥቀስ ስለሆነች እኔ ወላጆች ኤርትራውያን በመሆናቸው ያችን በመምዘዝ ጥላሸት ለመቀባት ነው የሞከሩት። አላማቸው ግልጽ ነው። ብዕሬን ማስጣል ነው። የሚያሳዝነው ግን አሁንም መርዶ ነው የምነግራቸው፣ ብዕር አልጥልም። በአመት አንድ መጽሐፍ እየጻፍኩኝ እቀጥላለሁ። ይሄን ሁሉ ፕሮፓጋንዳ ስራ ሰርተው እንኳን የኔን ብዕር ማስጣል ካልቻሉ፣ አንባቢ ማሳጣት ካልቻሉ ወደፊትም አይችሉም። አንድ ጸሐፊ ሲጽፍ የሚቀጥለውን ትውልድም እያሰበ ነው። በዚህ ዘመን አንባቢ ባይኖር እንኳን መጽሐፌን አላቋረጥም። በሚቀጥለው ትውልድ ሰነድ እውነተኛ ሰነድ ሆኖ ሊቀር ስለሚችል የተወለድኩበትን የተጠራሁበትን ታሪካዊ ተልእኮ ስነ ጽሁፍ ማለት ነው እቀጥልበታለሁ። እኔን ማስቆም አይቻልም። ጥሩ ነው። ተስፋዬ፣ ታዲያ ለምንድን ነው ስለ ኤርትራ የማትጽፈው? ስለ ኤርትራ ጽፈህ አታውቅም? የብዙዎች ጥያቄ ነው። ለምንድን ነው ስለ ኤርትራ
የማትጽፈው ለምንድነው ይሄን የማትጽፈው ይሄንን ለምን አትጽፍም ተብሎ እኮ አንድ ደራሲ አይጠየቅም ስለ ጻፈው እንጂ ስላልጻፈው ልንነጋገር አንችልም ማን ነው ይሄንን ጻፍ ብሎ አጀንዳ የሚሰጠኝ መቼ ነው ስለ ኤርትራ የምትፈው መቼ ነው ስለ ሶማሊያ የምትፈው ይሄን ሁሉ መወሰን ያለብኝ እኔ ነኝ እነኚህ ኃይሎች አፌ ላይ ያስቀምጡልኝ እጄ ላይ ያስቀምጡልኝ አይችሉም ይሄንን ጻፍ ያንን አትጻፍ ብለው መጻፍ ያለብኝን እጽፋለሁ መጻፍ ያለብኝን የምመርጠው ጊዜውንና አጀንዳውን የምመርጠው እኔ ነኝ አሁንም ቢሆን ወደፊት ብዙ መጽሐፎች እጽፋለሁ ጠቅልዬም ላለፉት 8-9 ወራት ኤርትራ ነበርኩኝ ስለ ኤርትራ ማወቅ አለብኝ ማጥናት አለብኝ ስለ ኤርትራ እጽፋለሁ ጊዜውን ግን ማንም ሊመርጥልኝ አይችልም ይሄን ነው መመለስ የምችለው መልካም ተስፋዬ ኤርትራ ነው የሚኖረው የሚባል ነገር አለ እውነት ነው አዎ ኤርትራ ገባለው ወጣለው ሆላንድ ነበርኩ ደቡብ አፍሪካ ነበርኩ በዚህ መካከልም ወደ ኤርትራ እሄድ ነበር አሁንም ወደ ኤርትራ እሄዳለሁ ወጣለው ልክ ነው በቋሚነት እዛ ባልኖርም ገባለው ወጣለው ተቀላል አልገባህም ረጅም ጊዜ ቆያለሁ እንጂ ተቀልያ አልገባሁም ታዲያ በኤርትራ ቆይታ ሰዓት እንደው ፕሬዝዳንት ኢሳያስ አፈወርቂን አግኝተህ ታውቃለህ ኢሳያስን በአካል እንደዚህ አግኝቼ ቁጭ ብዬ ከሱ ጋር ተነጋግሬ አላውቅም ግን ብዙ ጊዜ አገኘዋለሁ አንድ ጊዜ የህቴ ባልታሞ ሆስፒታል ውስጥ ለመጠየቅ በጣም ሲሄድ እሱ ከሆስፒታል ውስጥ ደግሞ ሲወጣ አግኝቼው ነበር እንደዚህ ማንም ሰው አልነበረም አብረውት ግን አንድ ሁለት ጥበቃዎች ነበሩ ያን ጊዜ እንደዚህ በፊት ለፊት በቅርብ ያገኘሁት ያን ጊዜ ነው ግን አላናገርኩትም ጠባቂውን ግን እጁን ያዛረኩትና ለምን መጣ እዚህ ብዬ ስጠይቀው ጳጳሱ ታሞ እሳቸው ሊጠይቅ ነው አለኝ ሌላ ጊዜ ደግሞ ምጽዋ ጋር እንደዚሁ መንገድ ላይ ሲያልፍ አይቼዋለሁ አንዳንድ ግድቦች ለማየት ሲሄድ እሱም እዛ አካባቢ አጋጣሚ አየዋለሁ በየጊዜው መንገድ ላይ ትራፊክ ቦታ ላይ አየዋለሁ እስካሁን ግን አላነጋገርኩትም ወደፊት ለድል ካገኘው ላነጋግረውና ብዙ ጥያቄዎች ልጠይቀው ሐሳብ አለኝ ታዲያ እንግዲህ እስካሁን ድረስ አንተ በአካል ተገናኝተህ አላወራህም የሚገርም ነው ከየት የመጣ ነው ከሻቢያ የተሰጠው የቤት ስራ ነው የሚባለው ታዲያ የግድ ከሻቢያ የቤት ስራ ለመቀበል በርግጥ ኢሳያስን ማግኘት አስፈላጊ አይደለም እንዳልኩ ይሄ አሉባልታ የሚነዛው አላማውን ቀደም ገልጫለሁ ይሄን ነው ልል የምችለው መልካም እስኪ ተስፋዬ ስለ እንደው ስለ አቶ አንዳርጋቸው ጽጌ የምታውቀው ልትነግረኝ የምትችለው ነገር አለ አንዳርጋቸው ጽጌ በዚህ ሰሞን ያባጋጠመው ነገር በጣም አዝኛለሁ ጠንካራ ሰው ነበረ አላማ ያለው ሰው ነበረ ብሎ የምላስ ሰው ብቻ አልነበረም በእውነቱ በአንዳንድ በተለይ በኦሮሞ ጥያቄዎች ላይ ባለን አመለካከት ባንግባባም በጣም የሚደነቅ ሰው ነበረ አንድ ጫማ ብቻ አድርጎ የሚሄድ እሷ ስታረጅበት እሷን ጥሎ ሌላ ጫማ የሚገዛ ንብረት ማጠራቀም የማይወድ ምንም ንብረትም የሌለው ካሉት የፖለቲካ ድርጅቶችና የፖለቲካ ሰዎች በተሻለ ደረጃ ላይ ሊቀመጥ የሚችል ጀግና ልብ ያለው ሰው እንደነበር ግን ለመሰከርለት ይችላልው መልካም ህዋት እስከመቼ በስልጣን ይቆያል እንደው ግምገማ ምን ይመስል ይሆን ተስፋዬ ህዋት ሶስት አማራጮችን አስቀምጦ ይሄደ ያለ ይመስለኛል የመጀመሪያው አማራጩ ህዋት በራሱ አባላትና በደጋፊዎቹ ተከቦ የህዋት የበላይነት ያለባት ኢትዮጵያን እስከ ተቻለውና እስከ መጨረሻው ይዞ ለመሄድ ይሞክራል የሀገሪቱን ሀብት እየበዘበዘ የፈለገውን ይሾመ የፈለገውን ያወረደ በምርጫና ፕሬስ ያጭበረበረ እስከ ቻለው ድረስ ለመቀጠል ይሞክራል ይሄ ካልተሳካለት
በዚህ መንገድ መቀጠል ካልቻለ ሁለተኛ አማራጭ አድርጎ ሊያየው የሚችለው በመጠኑ ለቀቅ ማድረግ ነው። ለኦሮሚያ እንደነ ሙክታር እንደነ ኩማ አይነት አቅም የሌላቸውን ሳይሆን የተሻሉ ሰዎችን ተቀብሎ የኦሮሚያ ራስ ገዝ ለቀቅ በማድረግ ችግሮችን አስተንፍሶ ለመሄድ ይሞክር ይሆናል። ይሄ እንደ ፕላን ቢ ሊታይ የሚችል ነው። ይሄም ደግሞ ካልተሳካለት ሰሜን ኢትዮጵያ የምትል አገር መስርቶ እና አፋርን ወልዲያን ጨምሮ ቅባንትን ከዚያም ቀራርሞ የትግርኛ ተናጋሪው የበላይነት ያለባት የአማርኛ የቅባንት የአፋር የሳሆ የመሳሰሉት ደግሞ አናሳ ሆነው ሰሜን ኢትዮጵያን መስርቶ ለመኖር ያስባል። እንዲህ ያሉ ነገሮች እንሰማለን። ወያኔ እስካሁን በስልጣን መቆየት የቻለው በጥንካሬው ሳይሆን በተቃዋሚ ኃይሎችም ድክመት ሊባል የሚችል ይመስለኛል። መልካም በአማራና በኦሮሞ ህዝቦች መካከል እንደው ምናዊ ታሪካዊ ጸብ አለ ብለህ ታምናለህ ተስፋዬ? በህዝቦች መካከል ምንም ታሪካዊ ጸብ የለም። ችግሩ ያለው የፖለቲካ አመለካከት ላይ ነው። ያን የፖለቲካ አመለካከት መካከል የኦሮሞን ህዝብ እንደ ህዝብ የመቀበል ችግር አለ በፖለቲከኞች በኩል። ኢትዮ አማሮች ነው ብላቸው ለአማራ ባህል የበላይነት የሚታገሉ የአማራን ህዝብ የማይወክሉ አንድ ቡድን ናቸው ኢትዮ አማሮች የሚባሉት። በእነሱና በኦሮሞ ህዝብ መካከል ነው ችግር ያለው። የኦሮሞን ህዝብ እንደ ህዝብ መቀበል አልቻሉም። መብቱን መቀበል አልቻሉም። ኦሮሞነቱ እንዲያነሳ አልፈቀዱም። ባህሉን ይንቃሉ። ቋንቋውን እንዲያነሳ አይፈልጉም። ቋንቋውን እንዲጠቀም አይፈልጉም። ይሄ እስካለ ድረስ በአካባቢው መግባባት ሊከሰት አይችልም። በተደጋጋሚ እየተነገራቸው ነው። ለማዳመጥም ግን ጆሮ የላቸውም። መፍትሄው ንቀቱን መስበር ነው። በፕሮፓጋንዳ ደግሞ ንቀት አይሰበርም። እንግዲህ ጥያቄን እያጠናቀቅኩ እገኛለሁ። እንደው የአፍሪካ ቀንድ አካባቢ በጠቅላላ ያለው ችግር እንደው ሰላምና እድገት እንዲመጣ ተስፋዬ እንደው መፍትሄው ምንድነው ትላለህ? እንደው መፍትሄ አፈላልግ ብትባል የምትሰጠው መፍትሄ ምን ይሆን? ሌንጮ ለታ የጻፈው መጽሐፍ ይስማማኛል። ብዙ ጊዜ በአፍሪካ ቀንድ ደረጃ ማሰብ ለአካባቢያችን መፍትሄ ይሆናል ብዬ አስባለሁ። የኦሮሞም ጥያቄ በዚህ ማዕቀፍ ውስጥ ሊፈታ ይችላል ብዬ አስባለሁ። ኤርትራ፣ ጅቡቲ፣ ሶማሊያ፣ ሶማሌላንድ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ የመሳሰሉት ሀገሮች በኢትዮጵያ ውስጥም ትልልቅ ብሔሮች ኦሮሞ፣ ትግራይ፣ አማራ፣ ሲዳማ የመሳሰሉት ሁሉም በአንድ አፍሪካ ቀንድ ጃንጥላ ስር በአንድ ገንዘብ በመጠቀም በአንድ ፓስፖርት በመጠቀም በመጀመር አካባቢያዊ መፍትሄ መፈለጉ ሰላም ሊያመጣ ይችላል ብዬ አምናለሁ። የጀሚላ እናት መጽሐፍ ላይም የጠቀስኩትና በስፋት ያብራራው ይሄ ጉዳይ ነው። ትንሽ ሀገሮችን በአካባቢው በመፍጠር በቋንቋ፣ በወደብ፣ በድንበር ጉዳዮች ላይ በመሻኮት አካባቢያችን ላይ ዘላቂ ሰላም ማምጣት ይቻላል ብዬ አላምንም። መልካም ጥያቄዎችን አጠናቅቄያለሁ። ተስፋዬ ገብረአብ እንደ ጋዜጠኛነትህ ሰይፈ ነበልባል ሬዲዮን ገምግም። ምን ይጨመር፣ ምን ይቀነስ፣ ምን አስተያየት አለህ? ሰይፈ ነበልባል ሬዲዮ ከምንከታተላቸው ሚዲያዎች አንዱ ነው። ጥሩ ነው። ጥሩ ትሰራላችሁ። የምታቀርቧቸው ሰዎችን በነጻነት ታናግራላችሁ። ወገናዊ የመሆን ወይም የማጥቃት ዝንባሌ የላችሁም። ያን አደንቃለሁ። ተደማጭ ሊሆንበት የሚችልበት መንገድ ማስፋት፣ ወኪሎች ደግሞ ቢኖራችሁ በተለያየ ቦታ በበጎ ፈቃድ ቢሰሩም በተለያዩ ከተሞች የሚኖሩ ጋዜጠኞች ያዘጋጃችሁ በስፋት ሰዎችን ብታነጋግሩ፣ አንድን ሰው ብቻ ከማናገር ደግሞ ሁለት ሰዎችን በማከራከር አይነትም ዝግጅቶች ብታቀርቡ የበለጠ
ተስፋዬ ገብረአብ ወይም ገዳ ስለነበረን ጊዜ ከልብ እናመሰግናለን እግዚአብሔር ይስጥልን ተስፋዬ ገብረአብ አመሰግናለሁ የተከበራችሁ አድማጮቻችን ከጋዜጠኛ ተስፋዬ ገብረአብ ወይም ከገዳ ጋራ ያደረግነውን ቃለ ምልልስ እንደምትከታተሉ ወይም እንደተከታተላችሁት ተስፋ አደርጋለሁኝ ሰይፈ ነበልባል ሬዲዮን ዛሬም የእርዳታ ጥሪ እያደረግን እንገኛለን ከዚህ በፊት ሰይፈ ነበልባል ሬዲዮ በፋይናንሻል ችግር እንደምናቆም ገልጸን ነበር የኦሮሞ ህዝብ ዳር እስከ ዳር ድምጻችን መዘጋት የለበትም ለኦሮሞ ህዝብ ትልቅ ውርደት እንደሆነ ሲገልጽ ነበር የኦሮሞ ህዝብ ዛሬም ቃሉን ማክበር አለበት ሰይፈ ነበልባል ሬዲዮን የባለፈው አይነት ድጋሚ ልንድናወጣ እየተገደደን እንገኛለን ምክንያቱም በጣም አቅም እያጠረን እንደሆነም በዚህ አጋጣሚ እንገልጻለን ሰይፈ ነበልባል ሬዲዮን ካልተረዳም የትኛውም የኦሮሞ ሚዲያዎች ካልተረዱ ስራቸውን ሊያቆሙ ይገደዳሉ ሰይፈ ነበልባል የቄሮ አንደበት የኦሮሞ ህዝብ አንደበት መሆኑን ማንንም ያውቃል ስለዚህ የኦሮሞ ህዝብ ከጎናችን ይቆም ይርዳን እንላለን ጥሪ እናደርጋለን 50 ሎሚ ለአንድ ሰው ሸክም ለ50 ሰው ግን ጌጡ ነው ለኦሮሞ ህዝብ ደግሞ 50 ሚሊዮን እስከሆነ ድረስ የኦሮሞ ህዝብ እችን ሚዲያም ማሳደግ አይከብደውም
ቀጣይ ከቄሮ ጋራ የማድርገውን ውይይት እንድትከታተሉ እጋብዛለሁ። ቄሮች በየቦታው እየተንቀሳቀሱ በኦሮሚያ ውስጥ ስላለው ጉዳይ ይዘግቡልናል። ኢሬቻ በዓል ላይ በርካታ የኦሮሞ ተወላጆች እንደተደበደቡና ለእስር እንደተዳረጉም ሰምተናል። ምን ተካሄደ? ቄሮን ይዤ ቀርባለሁ። ዜማው ክፍል ይደምጣል። ቄሮ ዜማውን ወደ በኋላ መለስበታለሁ። ለቃለ መጠይቁ ፍቃደኛ ሆነ ስለቀረብክ አመሰግናለሁ። ስላለው ጉዳይ ለወገኖች ልታካፍል ፍቃደኛ ነህ። አመሰግናለሁ በድጋሚ። ቄሮ በኦሮሚያ ውስጥ በአሁን ሰዓት እየተካሄደ ያለውን እንቅስቃሴ እስኪ ምን ይመስላል ግለጽልን። ኦኬ የሽን ለፈታ ፓርቲነት ነው ብሎኬተን አኩማ ወዲ ቷቱሬ አለ የኦሮሚያ ከፍግሮ ባይ هذا الفاتح ده اللي هم نقول هذا الفاتح كان كذا وهم نقول يهو كنت ممكن شاف المسجد هو تجي بعدي حالان ديك فما ده واسع الدنيا بس واسع يلفا كان رتب بعدي ديك فما ده فربنا تدربان كان كيسا يعني رجع دوره فجأة يعني رجع كنا وقتها هو بيجي كانوا بيسمى رمو بيجي كيسة كيسة كنا كنديسة وما تقول سنتيسة وجوا رأسا بيجي كيسة كبيسة جو أنا أكن نقاد عن ومن يكون جنتاد عن كيسة إنه ما يساعد تكتشفون دون كيسة فكم ما يساعد تكتشفون دون كيسة جالنا في أبتي وليس كون ومن يكون إذا تلبسون دون كان كيرون دكتور جابري رجسناني akkuma jalqabarraa hojjetamaa ture harki guddaan milkii guddaadhaan injifannoo guddaadhaan uummanni kun ayyaanni irreechaa kan durii harka dachaa namaan kan bara kana dabalee haala baay'ee ajaa'ibsiisaa fi haala baay'ee dinqisiifatamuun ayyaanni kun kan kabajame. Ayyaanni kun akkuma baratame mootummaan biyya kana bulchaa jiru afaan qawwee fi humna waraanaa irratti bobba'uudhaan kan inni ayyaana kana jala dhaabbatu. Akkuma baratame humni waraanaa ayyaana kana danquudhaaf bahe lakkoofsi isaa hin beekamu, hammi isaa kan hin beekamnedha. Yeroo ayyaanni kun gaggeeffamaa turetti kan ayyaana irreechaa kan malkaa kan horaa arsadii bisooftutti kabajamu irrattis kan malkaa afeetee burraayyuu irratti kabajamu irrattis uummanni kun miliyoonaan kan lakkaa'amu kan keessumattiyyuu kan bisooftuu irratti kabajame irratti gara uummata miliyoona afurii ol lakkaa'amudha. Uummanni kun kan irratti argame lafti hanqatee magaalli sun hanqatee humni waraanaas akkasuma ayyaana kana buufachiisuu fi sochii uummanni kun jaalala kabaja eenyummaa sabboonummaa ofii tokkochuuf uummanni kun bahu sana ugguruudhaaf waraanni fi humni xiqqaa bobbaafamallee akkasuma baay'inni isaa tilmaama kan hin qabnedha. Saaluma qabsuudhaan uummanni fi dargaggeessi sana qabsuu sanuma bira darbuudhaan kan inni eenyummaa isaa oromummaa isaa tokkummaa isaa sabboonummaa isaa jabeeffachaa kan inni ture. Kana keessatti uummanni reebameeraa daandii irratti yeroo jalbultii ayyaanichaarraa ta'ee sakatta'insa guddaatu gaggeeffamaa ture. Karaatti uffata abbaa gadaa fi odaa duudaa kan ofirraa qabu kana hin dabarsanii uummatarraa fuudhaa turanii dargaggoota qabanii yeroo waajjira poolisii keessanii doorsisaa turanii haaluma baratanii dararama guddaadha kan ture. Ayyaanicha irratti garuu uummanni sanaa matuu bakka hin jenne sanaa matuu sodaa waa tokkollee kan agarsiisin uummanni gamtaadhaan kan inni ayyaanicha horaa sadii irratti kabajame kan inni kabajate akkasumas kan malkaa afeetee burraayyuu irratti kan kabajame irratti akkasuma humna waraanaa guddaa bobbaasuudhaan sakatta'insa guddaa otoo jiru otoo poolisiin federaalaaf koraa bittinneessaa kanneen jedhaman kun bobba'anii otoo uummata sodaachisu uummata
ناسو يعني ومن جمتادا درجيسي جمتادا كان المدعي أيانا كندا كوجتي أيانا كنرتي والليلين سلمانات والليلين سنجيس بودا من جنسرة فرقا كنا وراسيني ورانوان تيتي وانتو تسجي أيانا كناتي والتمثل دوراتي فيديو في صورة وانتو فرقا كنا يبقو تراوة اللي ينو يكراوة اللي يككم تكومة كنا تراوة ورانا كم تكومة كنا تبيجر اللي waraanne video suuraa nuti kana ragaa addunyaa biyya lafaa kana irratti dhiyeessuudha. Addunyaa biyya lafaa kana irratti yakka uummata Oromoo irratti dhiyaachaa jiru fi mootummaa uummata Oromoo dararaa jiru kana irratti himata boru. Himata itti gaafatama seenaa jala isaan baafne ragaa video fi suuraan kan nuti deeggaramnee kan nuti qabnu. መልካም sochii gama walii galaa itti jiramu sodaa guddaadha mootummoonni kana bitaa jiru yakkoota gochaa ture yakkoota waggaa 20 guutuu gochaa ture amma uummanni kallattii hundaan irratti dammaquun dargaggoonni Oromoo irratti dammaquun fincilli qindaa'aan biyya keessatti barame qabsiifamee haga ammaa saamuu dide kun ammallee maqaa walga'iitiin dura dhaabbachuuf fincilicha gara dabarsuuf jecha yaaliin godhamaa jiru haalaan ammallee itti fufee jira. Walga'ii kunis maqaa walga'ii barattoota dhuun kan jalqabe gara walga'ii hojjettoota barsiisotaatti tarkaanfatee jira. Yeroo ammaa kana hojjettoota waajjira sirniidhaa fi kan barattoota kolleejjii barsiisota kanneen akka kolleejjii barsiisota Jimmaa, kolleejjii barsiisota Mattuu, kolleejjii barsiisota Naqamtee, kolleejjii barsiisota Asallaa, kolleejjii barsiisota Shaambuu, kolleejjii barsiisota Baalee Roobee barattoota kanneen baratan yeroo ammaa kana walitti qabamuun dhiyeessaa jiru. Barattoonni immoo mormii fi gaafii guddaadhaan kan isaan dura dhaabbachaa jiran haala kanaa fi wantoota kana fakkaatan sochiin biyya keessaa haalaan ammallee gama itti caaluttidha kan tarkaanfatu. Kan uummannis qophii kanaan dargaggeessis qophii kanaan kan inni jiru. መልካም ቄሮ ሌላ ለጠይቅ መፈልገው ምናልባት መረጃ ካለ በጉራ ፈርዳ የአማራ ተወላጆች እየተደበደቡ እየተገደሉ መውጣት እንኳን መሸሽ እንዳልቻሉ ነው የተለያየ ሚዲያዎች እየዘገቡ ያሉት። ይሄ ምን ያህል እውነት ነው? ከምን አንፃር ነው የአማራ ተወላጆች በኦሮሚያ ክልል ውስጥ ያሉት እየተደበደቡ እየተገደሉ ያሉበት ምክንያት ምንድነው? Oromoo dabalatee Oromoo naka saba biraa lolaa jiranitti saba kamuu lolaan jiru mootummaa humnaan aangootti bahee humnaan afaan qabuutiin Oromoo gadi qabee bitaa jiru kan Oromoon dhaabbachaa jiru kan Oromoon nuugituu mirga keenya sarbituu mirga keenya nuukinni keenyarratti mirga keenya sarbiin jedhee kan Oromoon bira dhaabbachaa jiru mootummaa humnaan aangoo qabatee jirudha malee saba kamuu miti waan gara gurra fardaatti kana waan qabatamaa fi dhugaa ta'e waan amma sadarkaa kan jiru garuu qoranna waan kun waan gama kamiin kan reettichaan irratti godhamu kun inni irratti godha. መልካም እንግዲህ ያለን መረጃ የወያኔ መንግስት በርካታ የአማራ ተወላጆችን እንደገደለ ነው እየተነገረ ያለው። የኦፒዶ ባለስልጣናቶች በአሁን ሰዓት በግምገማ ተወጥረው እንዳለ የሚደርሰን መረጃ ይገልጻል። እንደው ስለነሱ የምትለን ነገር አለ? የተባረረ ባለስልጣናቶች እንዳሉ ነው እየተነገረን ያለው። የቁም እስረኛ የሚሆኑ ባለስልጣናቶች አሉ። እንደው የሰማኸው ነገር አለ? Kun amma wanti keessatti guddifamee odeeffamaa jiru kun ijoolleen dhaloota Oromoo ta'anii OPDO fi mootummaa kana waliin hojjechaa jiran amantaan irraa kaafamee sababa Oromoo ta'anii sababa Oromoo ta'uu isaaniitiin amantaa mootummaan kun irraa akka hin qabne irratti mul'isee yerootti isaanillee isatti dubbatanitti ilaalcha adda bilisummaa Oromoo kan beekamanii waan maqaan isaaniitti akka gurraachaan akka isaan adda bilisummaa Oromoo ta'anitti utuma isaan faana jiranii waan maqaan isaanii kiraa jiruuf sababa sanaan kan ka'e keessi isaanii baay'ee diigamee jira baay'ee caccabee jira namni kamuu isaanii miftata amma yeroo ammaa kana namni kamuu ilaalte hojjetaa mootummaa ta'ee hojjetaa siivilii ta'ee hawaasa ta'ee namni tolaa mootummaa kanaa dubbate mootummaan kun kana nu fayyadeera kana nu godhee namni jedhu nama kama hawaasa federraa daataa fide funaannachuu dandeessu warri miidiyaarra jirtanii tolaa isaanii dubbatu jiru namni kallattii hundaan irratti dammaquun baay'ee wanti baay'ee ajaa'ibu walga'ii wanti kunillee itti fufeensaan biyya keessatti kan gaggeeffamu kan inni taasifamaa jiruufi uummata akka goommaa ta'ee bakka jara kana ofirraa buusuuf uummata itti uumuu barbaade uummata jara kana ofirraa ari'uu barbaade kana kaa salphaa ta'een dubbisiisanii yoo dubbate dhiisa uummanni kun yoo aarii umasaa dubbate karaa nagaatiin walga'iidhaan walitti qabnee uummanni kun yoo aarii umasaa hafuura baafate xiqqoo nutti
الرئيس اللي كان وريت تباجي ماله وريت سنرا فايدة تكون إنسان الكتاب ينجي وكسارة ماله أنا وصلنا مو كان إني مربادا جل دبته عايشة واقعته توم ثاني دبته مركز إشار جتو قافته مركز إشار بيبي شيء أرجع ده كان من مرواس ومن نسأنا ما وفا جران كان برادر بيرا كل وقتها دموتا صادن دردن كيسيت وانتو وتعاطر وان تيدي شكرا من مفاني وانسان بلا إلا برموت بطار جتي كان برا ومني دربيرا شكرا برادر ومن حرا وان قافته وان مركزا قافته جنوبا وقاسا أرجتي مركزا كبجي لكن أنا أمور بكتة في مركز كويمو مركز أدابي جمع مركز أموما في مركز أدابي جمع أنت تسكنا بيجي بربادة ومن بيجي شيء بربادة ما هو عند بديل وأنا فربا فكيف راتو جباي نراتو جباي هي سيادة كنا سكنا كلمة طبعا جل سكنا راتو دم كميرا ما هو بيجي راتو دم كميرا نم كنا تونdan راتو دم كميرا مسوان كنا بيجي كان ما بيشاني يا تاني كيرو يروح ما كان على باي باجي سيدا ما أنتي يجي سبتي تاجر ميكرا هم مقدر يشاركي جنا سكي سبتو جنا سياسة في جم خانة وندوان جورا هم سياسة قدام بيجي فينا بركيسي موتمان بيجي بركو موتمان ومتى بركوان بيجي ومن موتمان اللي كان يجي لكيرو ما كان መልካም እንግዲህ ወያኔ wanti baay'ee seejaa bugana akka uummata mootummaadhaan bulaa jirutti osoo hin taane seettila akka mootummaan negotiyeeshinii uummata gidduutti negotiyeeshinii walii galtee akka waan araara wayiitaa kan fakkaatu akka waan walitti dhufeenyi wayiitaa tolfachuuf jecha waan wal fakkaatudha malee akka mootummaa biyya bulchuutti biyyaaf kana ooluudhaan sagantaan keenya kana isin godhaa jirra kana gochuuf jirra wantoota istiraakcharii ta'ee karooraaf sagantaadha wantoota deemaa jiru hundaan seettila akka negotiyeeshinii wayii fakkaatu akka waan uummataaf ganaa mootummaan haaraa wayii dhaabbatutti እንግዲህ የነጻነት ጥያቄ ባነሱ የኦሮሞ ተማሪዎች አመጽ ቀስቀሳቸዋል ተብለው ተከሰው ፍርድ ቤት ሲመላለሱ እንደነበረ አቃለው ታስረውም እንዳሉ እናውቃለን የነሱ ጉዳይ ከምን ደረሰ ባምቦ ታስረው ባምቦ እስር ቤት የነበሩ የኦሮሞ ተማሪዎች ከ13 እስከ 14 ዓመት የሆኑ እድሜያቸው የታሰሩ የኦሮሞ ተማሪዎች ነበሩ እንደው ጉዳያቸው ከምን ደረሰ ሀጋማ ወርማን ተቆንጆ ዩዲና ጋማ ኢዳ ማኒቱ ማጂሩ ወርቶ ከሉዳፊ ወራ ማናሞቲቱ ጋሲ ጉዳቶ ይጅራ ሀዲራ ወሙን ይhat ደመተ ይጅራ ኮኖ ካራሚ ዲያደሽ ሚልገር ከሜዲያ ሰዋይ ማለ ቢኛ ሆንዳ ፈንሳሳ ዋንጅርተኒ ፊ ሀዲሳኒ አካተሮ መሰናት እንደይ ደደ ኦካምሳኑ ማለ ከኒ ኢዳ ማኒ ጅራኒ ረጅሌሲ ወረቱኒ ጁምላኒ ኦካምሳኒ ማለ ባቲ ደርበመን ይደሰነ ቆፋንቲ እዶ ሁንዱማዩ ለምን አይዳ ከዘዳ ጋኒ ይይሩ በመጨረሻ ታስተላልፍ የምትፈልገው መልእክት ካለ እድሉን ልስጥና እንሰናባበት ኦኬ ተመረጥ ከኒ ሙዲ ይቱ ወርባን ነው ከኑቲ ሮሁን በር ደነ ወሪዳም ነው ሶቺን ጉምዲየ ከሰቲ ዲያ ሐምባት ለፈኦሮሞን ጅሮ ከንቲዩ ሀገ ምርግ ኦሮሞ ከመጀለ ኦሮሞ ምርግ ሲሪ ሙርቴተና ኢሳ ምርከኒ ሰቲ ዲያ ባሳራት ምርግ አባቢ ዩማ ኢሳ ምርከና አይቲ አከሰበተቆት ቢሳ አከብየተቆት ከበጀኔቲ ምርግ ሰሙማና ከበከሰበተቆት የሚቲ ኦሮሞ ነው ሲነበቶች ዲያ ባሳራት ምርግ አባቢ ዩማ ከበጀኔቲ ለፖሊስ ይሁን ተወላሳ ወጅና ጋፍተር ገድኝራቹ ደንደውት ቢዳን ምን ኦሮሞ ይሮማ ከነብየ ከሰቲ ዲያ አንዳት የሳጅሩ ጀባቴ ጥቆሶ ከባ ስማ ከናሰቦ ተገኘት ነው ዳሙ ከብቶ አቆል ከበለ ተቆማና አንድፈት እንዳል እንትን ቢተበጀ ጀባቴ ጥቆሶ ከዳኛው ቀሮ ስለሰጠኸኝ ማብራሪያ ከለባ መሰግናለሁ እግዚአብሔር ይስጥልኝ በዚህ ማንሰናበታለን በሌላ ጊዜ እንገናኛለን ሰላም Muslu punji bine
بكوتي